እና ያሰብኩት እንግዲህ ዛሬ ከሰብ ኩዌሪ ይጀምራለሁ። እ ከዛ በሚቀጥለው ላይ ደግሞ ስለ ሲቲኢ እን ለመማር ነው ያቀድኩኝ። ዛሬ ማለት ሰብ ኩዌሪዎች ሁለት አይነት ሰብ ኩዌሪዎች ናቸው ያለው አይደል? የተወሰነ ያው እንትኑ ይኖርሻል ብዬ ገምታለሁ። ሲምፕል ሰብ ኩዌሪ የሚባልና ኮሪሌትድ ሰብ ኩዌሪ የሚባሉ ሁለት አይነት የኩዌሪ አይነቶች አሉ። እና ከነዚህ ከሁለቱ ውስጥ ዛሬ ለማየት የፈለኩት ሲምፕል ሰብ ኩዌሪ ነው። ይሄ ኮሪሌትድ ሰብ ኩዌሪው ትንሽ ያወዛግባልና መጀመሪያ ከሲምፕሉ እንጀምር እና ሲምፕል ሰብ ኩዌሪ ምን ይመስላል የሚለውን ነው የምናየው። እናየው በነገራችን ላይ እነዚህ አሁን ሰብ ኩዌሪዎችን በጆይን ሁሉ ልትሰሪያቸው የምትችያቸው ነገሮች ናቸው። የጆይን እንደ አማራጭ ነገሮች ናቸው ሰብ ኩዌሪዎች። እና አሁን ይሄ ሲምፕል ሰብ ኩዌሪ ምን ላይ መጠቀም እንችላለን? እንደምታየው ዌር ክሎዝ ላይ ልንጠቀመው እንችላለን። ፍሮም ክሎዝ ላይ ልንጠቀመው እንችላለን። በሰሌክት ውስጥ ማለት ኢን ኮለም ሊስት ማለት ነው። ሰሌክት ኤቢሲ በምንለው ውስጥ ራሱ መጠቀም እንችላለን ሰብ ኩዌሪን። ኢን ሃቪንግ ክሎዝ ላይ ሰብ ኩዌሪን መጠቀም እንችላለን። በተለይ እነዚህ ሲምፕል ሰብ ኩዌሪ የሚባሉትን ማለት ነው። በወሬ ያክል የተወሰነ ይሄን ነገር ካልን በተግባር ማየት የሚሻል የሚመስለኝ። እና ይቺ ላይት የሆነችዋን ነው ለመጠቀም ያሰብኩት እና ይሄን ነበር እንድትጭኑ ስጠይቅሽ ነበረ። እሱን ጭነዋለሁ። ያው ይሄኛው በጣም ኖርማላይዝ የሆነ አድቬንቸር ቦክስ ዋናው በጣም እንትኖቹ በጣም ኖርማላይዝ የሆኑ ቴብሎች ስለሆኑ ትንሽ ለጆይን ብዙ አይመቹ ሃይሊ ኖርማላይዝ ናቸው እና ይሄኛው ላይቱ የተሻለ ነው የሚሆነው። አሁን ለምሳሌ ይሄንን አንደኛውን እንግባና ዝም ብለን ካስተመር የሚለውን ስክሪፕት እናደርገው። ዝም ብሎ ቀለል ያለ አሁን ፍሮም ክሎዝ ላይ እንዴት ልንጠቀመው እንደምንችል ለማሳየት ያክል ነው። select እንበልና አሁን ይሄንን ኩዌሪ ራሱ ሰብ ኩዌሪ ውስጥ ፍሮም ላይ ማስቀመጥ እንችላለን። ይሄ ያለን አይደል? አሁን ምን ማድረግ እንችላለን? አንድ ዝም ብሎ ቀለል ያለ ሰብ ኩዌሪ ማለት ነው። select ብለን select star from ብለን ቀጥታ ይሄን እዛ ውስጥ ማስገባት እንችላለን። ያው አንድ ሰብ ኩዌሪ ስንጠቀም ምንድነው ይሄንን ነገር መጠቀም ያስፈልገናል። እነዚህ ፓሬንቴሲስ ውስጥ ማድረግ አለብን። እዚህ ላይ ደግሞ ኤሊያስ መስጠት ይፈልጋል። ፍሮም ክሎዝ ላይ ስንጠቀመው የሆነ ኤሊያስ ነገር ይፈልጋል። አሁን ይሄ ብዙም የሚሰራው ነገር የለም፣ ግን ራሱን ነው ዝም ብዬ ድጋሚ ያደረኩት። ልዩነት የለውም። ምንም ልዩነት የለውም። ግን አሁን ለምሳሌ እዚህ ውስጥ የሆነ የውስጠኛው የተለያየ ነገር ኖሮት ውጭ ላይ ማለት እዚህ ውስጥ ጆይን ያለው ምን ያለው ነገርም ልትሰሪ ትችይ ይሆናል እንደ ዩዝ ኬስሽ ማለት ነው። ከዛ በኋላ ከውጭ ላይ ከዛ ውስጥ መርጠሽ የተወሰኑት ነገሮችን ልታወጪ ትችይ ይሆናል እና አንዳንዴ እዚህ ፍሮም ውስጥም ልንጠቀም እንችላለን ይሄንን ሰብ ኩዌሪ ማለት ነው። እና ያው እንዳልኩሽ ምንም ያው ራሱን ነው ያደረግነው እና
ፍሮም ክሎዝ ውስጥም ሊገባ ይችላል። እንዲህ ዌር ክሎዝም ላይ ሊገባ ይችላል። ሃቪንግ ክሎዝ ላይ ሊገባ ይችላል። ኢን ዘ ኮለም ሊስትም ሊገባ ይችላል። ሰብ ኩዌሪ ማለት ነው። እና ፍሮም ላይ ሲገባ ይሄንን ይመስላል ሰብ ኩዌሪ ማለት ነው። እና መርሳት የሌለብሽ ነገር በፓረንተሲስ ውስጥ ነው የምናደርገው ሰብ ኩዌሪ። ሌሎቹ ላይ የግድ ኤሊየስ አያስፈልገውም፣ ግን እዚህ ፍሮም ላይ ሲገባ ኤሊየስ ነገር እንድንሰጥ ይጠብቃል። እና ፍሮም ክሎዝ ላይ በዚህ መልኩ እንትን ማድረግ እንችላለን። አሁን ለምሳሌ እዚህ ላይ አንድ ምሳሌ የተወሰኑ ምሳሌዎችን አስቀምጫለሁ ለማብራራት ይሆኑ ዘንድ። find customers who have placed orders ይላል። አሁን የካስተመር ቴብል አለን። የካስተመር ቴብሉ ስለ ኦርደር ምንም መረጃ የለውም አይደለ? ስለ ኦርደር ያሉ ነገሮች ይሄ አድቬንቸር ወርክስ ምናልባት አይተሽው ከሆነ ስለ ካስተመር ቴብል ላይ የካስተመር ኢንፎርሜሽን ነገሮች ናቸው የሚኖሩ። አሁን እዚህ ላይ ስናየው ካስተመር አይዲ ያለ፣ ኔም ስታይል፣ ታይትል፣ ፈርስት ኔም ምናምን እንደዚህ አይነት ነገሮች ያወራል። ግን ስለ ኦርደር የሆኑ ነገሮች ወይ ኦርደር ዲቴል ወይ ደግሞ ሄደር የሆኑ ነገሮች ሄደሩ ላይ ነው። ስለዚህ ከነዚህ ከሁለቱ ቴብሎች ነው ይሄንን ነገር ማግኘት የምንችለው። እና ሴልስ ካስተመር እና ከሄደር አድርገን find customers who have placed orders። አሁን ልክ እዚህ ኦርደር ላይ ምን ይኖረናል? ካስተመር አይዲ ይኖረናል። እና ከካስተመር ቴብል ከዚህ ከሴልስ ኦርደር ሄደር ላይ ስለ ካስተመሩ ከአይዲ ውጪ ምንም መረጃ የለንም አይደለ? እና ልክ ኦርደር ያዘዙ ካስተመሮችን ለማግኘት ከሁለቱ ቴብሎች መጠቀም ነው። ሁለቱን ቴብሎች አገናኝተን ነው መረጃውን የምናወጣው። ይሄንን በጆይንም ልንጠቀመው እንችላለን፣ በሳብ ኩዌሪም ልንጠቀም እንችላለን። እና እስኪ በሁለቱም አድርገን እናየዋለን ይሄንን። customer እንዲህ ጎተሽ እንደምታመጫቸው ታውቂያለሽ? select ይህንን እስኪ ኤልኤስሲ እንበለው። ከዛ ሰዎች ብለን እንስጠው ነው። አሁን ለምሳሌ ምን ነገሮች እናውጣ? ካስተመር ኔሙን እናውጣው። ሲዳት ኔም አይዲውን እናስገባ። ኔሙን እናስገባ። ሲዳት last name የተወሰነ ነገር
በገዛው ነገር የምንጨምር ለምሳሌ ተወልዱ እናደርግና ሲዳት ካስተመር አይዲ ካስተመር አይዲያችን አይደለም የጋራ ያለን ካስተመር አይዲ ይሄን በኢነር ጆይን ስናደርገው በዚህ መልኩ ይሆናል አይደል? አዎ እንዴ ያደርገን እስኪ ኤክስኪዩት እናድርገውና በዚህ መልኩ ያወጣልና ብንፈልግ ኦርደር እናድርግ ኦርደር እናድርግ ምን ይመስላል 32 ሮ አለን ምናልባት ዱፕሊኬት ይኖር ይሆን ብዬ ነበረ ምናልባት ሄደሩ ስለሆነ ዱፕሊኬት ላይኖር ይችላል ይሆናል ዲቴል ላይ ግን ዱፕሊኬት ነገሮች ለነገሩ ይሄኛውን ስላስገባን ታየው አይኖርም በጆይን ስንሰራው ይሄንን ይመስላል አሁን ወደ ሳብ ኩዌሪ ማምጣት እንፈልግ እንዴት ነው የምናደርገው የሚለውን ደግሞ እንቀጥላለን ጥያቄው ላይ እንትኑ ላይ ያስቀመጥኩት ጥያቄ ፋይንድ ካስተመርስ ነው የሚል አሁን ዝም ብዬ ስለ ኦርደሩ ጨምሬ ነው ያወጣሁት እንጂ የፈለግነው ነገር ስለ ካስተመሩ ነው እንጂ ስለ ኦርደሩ ማውጣት አልፈለግንም እና ለዛን ተዋቸዋል እናደርገው እዚህ ኤሊስ ባናደርገው ያስፈልጋል ዌር እንልና አሁን ካስተመር አይዲ ሴልስ ኦርደር ሄደር ውስጥ ሲገኝ ብለን ነው አሁን እዚህ ላይ ወደ ሳብ ኩዌሪ የምንቀይረው ይሄንን ነገር where customer ID ይሄን የምትባል ነገር አለች አይደል? አዎ ይሄንን እንለውና ፓሬንተሲስ እንከፍታለን ከዛ ሳብ ኩዌሪያችንን እዚህ ላይ እናስገባለን ማለት ነው ሳብ ኩዌሪያችን ይሆናል select customer ID header አሁን ሳብ ኩዌሪያችን ላይ ምንድነው ያስገባነው select
customer ID from sales order header ከዚህ ከሴልስ order header ላይ customer አይዲዎችን አውጣ ነው ያልኩት። ስለዚህ ይሄኛው ምንድነው የሚያወጣልን customer አይዲዎችን ኦርደር ያደረጉ ካስተመሮችን አይዲ ያወጣልናል አይደለ? ስለዚህ እዚህ ላይ ያልነው ምንድነው ከካስተመሮች ውስጥ ካስተመር አይዲውን ፈርስት ኔሙን ላስት ኔሙን አውጣልኝ። ምን ሲሆን ካስተመር አይዲው እዚህ ቴብል ውስጥ ሲገኝ ማለት ነው። ያ ማለት ኦርደር አድርጓል ማለት ነው ያ ሰውዬ አይደለ? ስለዚህ ይሄ ሲምፕል ሰብኩዌሪ ይባላል። ሲምፕል ሰብኩዌሪ የሚባሉት ምንድነው ከኮሪሌትድ ሰብኩዌሪ የሚለያቸው ብቲ ዋናው ነገር ሴሌክት አድርገሽ ለብቻቸው ኤክሲኪዩት ማድረግ ትችያለሽ። አሁን እንደምታዩ በዚህ መልኩ ያወጣልናል። እነዚህ ኮሪሌትድ ሰብኩዌሪ የሚባለው ግን በሚቀጥለው እናየዋለን። እንደዚህ አድርገሽ ኤክሲኪዩት ማድረግ አትችይም፣ ምክንያቱም ከአውተር ኩዌሪው ወይም ከሜን ኩዌሪው ጋር የተያያዘ ነገር አለው ውስጡ እና ይሄ ነው አንድ የሚለየው ነገር ሲምፕል ሰብኩዌሪ ከኮሪሌትድ ሰብኩዌሪ የሚለየው ነገር ይሄ ነው። እስቲ ኤክሲኪዩት እናድርግና እንየው። ተመሳሳይ ነው የሚሰጠን አይደለም? ያው ተመሳሳይ ነው እንደምታዩት 32 ነው ያወጣልን። ግን ላይሆን ይችላል። አሁን ማለት ለማለት የፈለኩት ምንድነው መሰለሽ አንድ ካስተመር ብዙ ሪከርድ ቢኖረው in the sales order header ላይ ያ ሰውዬ ተደጋግሞ ሊወጣ ይችላል አይደል? እንደዚህ አይነት ነገር ሊኖር ይችላል። በዚህ በመጀመሪያው ኬዝ ነው ለነገሩ በይሄኛውን እንዲህ አድርገን ለምሳሌ ይሄንን አውጥተን የዚህኛው ኢኩዊቫለንት የሚሆነው ጆይን ይሄኛው ኦርደሩን የዚህ መጨመር እንችላለን። ይሄኛው ነው ቀጥታ የዚህ ሰብኩዌሪያችን ኢኩዊቫለንት ይሄኛው ነው። አሁን እነዚህ ኢኩዊቫለንት ናቸው፣ ግን አንዳንዴ ኢኩዊቫለንት የማይሆኑበት ሁኔታ ሊኖር ይችላል። ያ መቼ ነው መሰለሽ ዱፕሊኬት ካለ እዚህ ውስጥ አንድ ካስተመር ብዙ ኦርደሮች ካሉት እዚህ ላይ ኢን ስላልን በቃ አንዳንዴ ነው ይሄኛው ሰብኩዌሪው የሚያወጣልን። ጆይኑ ግን ያንዳንዱን ማች የሚያደርግ ነገር ስለሚያወጣልን ጆይኑ ዱፕሊኬት ሊኖረው ይችላል እና ያኔ ምን ታደርጊዋለሽ ዱፕሊኬቶቹን ለማውጣት። ምክንያቱም አንድ ካስተመር አንቺ ካስተመሩን ነው የምትፈልጊ እንጂ ያ ካስተመር 10 ጊዜ ስላዘዘ 10 ጊዜ እንዲወጣ አትፈልጊም አይደለም? ያኔ ዲስቲንክት ይዋለሽ ጆይኑ ላይ ማለት ነው። ይሄኛው ላይ ይሄ ግን ያወጣልናል፣ በቃ ዱፕሊኬት አያደርገውም። ልክ እዚህ ውስጥ ካለ ነው ያለው ኢን እዚህ ካስተመር አይዲ እዚህ ውስጥ ካለ ያን ሰውዬ ያወጣልን ያለው። እና ይሄንን ይመስላል አንድ እንግዲህ ምሳሌ እንትን ስንል ጥያቄ አለሽ? ግልጽ ነው። ግልጽ ነው። ሞር ፕራክቲካሊ ደግሞ ብናያቸው ይሄ ዱፕሊኬት የሚያመጣና የማያመጣውን በጆይን እና በሰብኩዌሪ እስኪ ቆይ እንትን ላይ ዲቴይሉ ላይ እንሞክረውና ዲቴይሉ ላይ ይኖራል። ይሄንን ቀጥታ ቨርቹዋል ቦክስ ስለሆንኩኝ ሾርትከት መጠቀም አልችልም። ኮፒ ፔስት ለማድረግ የማኩ ሾርትከት እዚህ ቨርቹዋል ቦክሱ ላይ ይሰራልኝም እና የግድ በማውስ ነው እንጂ ኮፒ ፔስት ምናምን አድርገው። እሺ ሴልስ ኦርደር ይሄኛው ዲቴይል እንባለውና
ዲቴይሉ ላይ ካስተመር አይዲ የለንም መሰለኝ ግን ኦኬ ፕሮዳክት አይዲ አለ። ወይንም ምን ማድረግ እንችላለን መሰለሽ ኢንሰርት እናድርግ እስኪ ፕሮዳክት አይዲ እንትን ላይ አለ ሴልስ ኦርደር ሄደር ላይ ይሄንን ራሱን ለመጠቀም ፈልጌ ቆይ የሆነ ሪከርድ ድጋሚ ኢንሰርት ብናደርግስ ሄደሩ ላይ ራሱ ማለት የሆኑ ፊልዶችን እናያቸውና ብዙ ማንዳቶሪ ፊልዶች አሉ። በሌላ ወይም ሌላ ቦታ ላይ ልናገኘው እንችላለን። እሺ እንቀጥልና እኛውን አይተናል። list products who have a list price above average list price here. ይሄንን ለመፍታት አቨሬጅ ሊስት ፕራይስ መጀመሪያ አቨሬጅ ሊስት ፕራይስ እናገኛለን። ወደዚህ ከመሄድ በፊት ግን የተወሰነ ልመለስሽና ይሄ ሰብ ኩዌሪ ፕሮሰሲንግ ሲኩዌንሱን አሁን ትዝ ስላለኝ ነው የተወሰነ ብገልጽልሽ ደስ ይለኛል። እንዴት ነው መሰለሽ ይሄ ፕሮሰሲንግ ሲኩዌንሱ የሚያደርገው መጀመሪያ ይሄንን ሰብ ኩዌሪ ነው ኤክሲኪዩት የሚያደርገው። እዛ አሁን ይሄን ኤክሲኪዩት ስናደርገው ምን ይሰጠናል? እንዲህ ያለ ሊስት ይሰጠናል አይደል? 29485 29531 ምናምን እያለን ይሄ ሊስት ይኖረዋል። ከዛ የዚህን ሪዛልት ይይዛል። ለምሳሌ የዚህ ሪዛልት እናድርገውና የተወሰኑትን ፔስት እናድርጋቸው። ከዚያ በኋላ ምን ያደርጋል መሰለሽ? ይሄንን ፔስት ያደርገውና የዚህ ሪዛልት እንደዚህ አይነት ነገር ነው አይደለ? የተወሰነ ሶስቱን ስንወስዳቸው በዚህ መልኩ የዛን ሪዛልት ነው የሚሰጠው እና መጀመሪያ ይቺ ሰብ ኩዌሪዋ ናት ኤክሲኪዩት የምትደረገው። ከዛ በኋላ የዛ ሪዛልት ይገባል ወደዚህ እንዲያደርገን ኤክሲኪዩት ስናደርገው በዚህ መልኩ ያወጣልናል ማለት ነው። ያው ሰብ ኩዌሪዎች ያሉ አይዲዎች በሙሉ እዚህ ውስጥ ይዘረዘራሉ።
እና በዚህ መልኩ ነው የፕሮሰሲንግ ሲኩዌንሱ። የሰብ ኩዌሪ መጀመሪያ ሰብ ኩዌሪውን ኤክሲኪዩት ያደርጋል። ከዛ በኋላ የዛን ሪዛልት ሴት ለአውተር ኩዌሪው ወይም ደግሞ ለሜን ኩዌሪው ይሰጠዋል ማለት ነው። ይችን የያዣት ያው አሁን list products who have a list price above average list price. አሁን እንደዚህ መጀመሪያ average list price-ን እናገኝ። select average AVG ነው የምትይው አይደለ? AVG ይሄ average list price ይሰጣናል አይደል? select average list price. average list price-አችን ይሄ ነው ማለት ነው። ጥያቄያችን ምንድነው? ከአቨሬጅ ሊስት ፕራይሱ የሚበልጥ ሊስት ፕራይስ ያላቸውን ፕሮዳክቶች አውጣልኝ የሚል ነው አይደለ? ይሄንን አሁን select new product ID ምናምን product name አይነት ነገር ይኖረናል። product ID list price where list price is greater than ይህንን እንዲያድርገን AVG list price ማለት እንችላለን? አይመስለኝም። ለምን? ይሄ እንትኑ ራሱ ምንድነው? አግሪጌት ፋንክሽኑ ዌር ክሎዝ ላይ መጠቀም አንችልም አይደል? ዌር ክሎዝ ላይ መጠቀም አንችልም። ልክ ነሽ። አንዴ አድርገን ይህን ኤክሲኪዩት ለማድረግ ብንሞክር እሺ አይለንም። An aggregate may not appear in the where clause unless it is in a subquery contained in a having clause or select list ምናምን ይላል። ስለዚህ እዚህ where clause ላይ መጠቀም ስለማንችል ምንድነው እዚህ ላይ የምናደርገው? subqueries ላይ እናስገባለን ማለት ነው። ያው እንደተለመደው ይሄን እንከፍታለን፣ እንዘጋለን። ከዛ በዚህ መልኩ ይህንን መጻፍ እንችላለን። እዚህ ላይ ያው የምንፈልጋቸውን ነገሮች ማስገባት እንችላለን። አሁን እኔ ዝም ብዬ የተወሰኑ ነገሮችን ነው ያስቀመጥኩኝ። ያው ዋናው ትኩረታችን ሰብኩዌሪያችን ላይ አይደለም።
እንዲህ እናደርግና ኤክስኪዩት እናድርገው። ሊስት ፕራይሳቸው 14.31 ከ50 ይላል እንደዚህ እና አቨሬጃችን ስንት ነው? 744 ከምናምን ነው። ስለዚህ አሁን ይሄ ራሱ በምን መልኩ ነው ቅድም ባሳየሁሽ ፕሮሰሲንግ ሲኩዌንስ መሰረት መጀመሪያ ይሄንን ኤክሲኪዩት ያደርጋል አይደለ? ከዛ ከዚህ ላይ 744 የሚለውን ያገኛል። ከዛ እዚህ ላይ ግሬተር ዛን ምን ያደርገዋል ማለት ነው? በዚህ መልኩ ነው በቃ አሁን ይሄ ኤክሲኪዩት የሚያደርገው። ገባሽ አይደል? አዎ ገብቶኛል። ከ744 የሚበልጡ ፕራይሶችን በቅድሙ ኤረር መሰረት በሃቪንግ ክሎዝም መሰራት ይችላል ማለት ነው። በሃቪንግ ክሎዝም ልንሰራው የምንችል ይመስለኛል። ያው ሃቪንግ እና ዌር ክሎዝ የተወሰነ እንትን የሚላቸው ነገሮች አሉ የሚለያዩበት። ተመሳሳይ ነው እንጂ እና በቃ አንድ እዚህ ላይ የምትይዥው ነገር ፕሮሰሲንግ ሲኩዌንሱ መጀመሪያ የትኛው ነው የሚሆነው ምናምን የሚሉትን ነገሮች ከያዝሽ በኋላ በቃ ሰብ ኩዌሪ እንዴት ትጽፊያለሽ? ያው አንድ ማትረሺው በፓሬንተሲስ ውስጥ መግባት መቻል አለባቸው እና እነዚህን ትይዣለሽ። እሺ ሌላ የያዝኩት ነገር ምንድነው? እሺ ሊስት ይሄንንስ በምንድነው በምን እንስራው እስኪ? list all products that have the list price. መጀመሪያ ፕሮዳክቶችን ከፕሮዳክት ቴብል እሺ ተመሳሳይ እነዚህን እናሰዳቸው ማለት እሺ ከዛስ ምን እናድርግ? ከዛ where ለብቻ ሴሌክት ስቴትመንቷን የሊስት ፕራይሱን ኦልሬዲ ለነገሩ ጽፈናል ቅድም መሰለኝ። ቶፕ ሊስት ፕራይስ እንዴት ነው የምናገኘው? ቶፕ የሆነው ማክሲመም ነው። ቶፕም ልትይ ትችያለሽ። ቶፕ ዋን ምናምን ልትይ ትችይ ይሆናል ግን ማክስ ይሻላል። ስለዚህ ሰብ ኩዌሪያችን የምትሆነው select from
ስለዚህ ሰብ ኩዌሪያችን ይቺ ናት አይደለ? አዎ። ማክሳችን ይሄ ነው። እህ ስለዚህ ይሄንን ኮፒ አድርገን equal to where ብለን እንትኑን ረሳሁት አይደል? አምስት ፕሮዳክቶች አሉ ማለት ነው። አምስት ማክሲመም ወይም ታፕ ሊስት ፕራይስ ጋር ተመሳሳይ ሊስት ፕራይስ ያላቸው አምስት አሉ። በዚህ መልኩ እንጽፈዋለን። አሁን ይሄ እንደምታየው ሃርድ ኮድድ የሆነ ቫልዩ ነው አይደል? ስለዚህ ይህንን ለመፍታት ሰብ ኩዌሪያችን እዚህ ላይ እንወስዳትና እንተካታለን በዚህ ፋንታ ያው እንድትይዙ ብዬ ነው ይህንን የምደጋግመው። ልክ ነው። ዋናውም ፐርፐዙ እሱ ነው። በዚህ መልኩ ዳይናሚክ ይሆናል። እና ምን አየን? ኢንን አየን። ዌር ክሎዝ ላይ ኢን ተጠቀምን አይደል? ግሬተር ዛን ተጠቀምን፣ ኢኮልስ ሌሎችንም የተለያዩ ኦፕሬተሮችን መጠቀም እንችላለን። አሉኝ የተወሰኑ እንትኖች እንቀጥል። አሁን ቀጥሎ ደግሞ find products that have been ordered. እሺ ይሄ ነገር ግን አንቺ እንደ ስኪን ሼሪንግ ሴቲንግ እኮ አወዛገበኝ። ይሄንን ትሞክሪዋለሽ? እሺ ሴሌክት ቆይ እንትን አደረኩት አለ እስቲ ሼር ለማድረግ ሞክሪ አንቺ። የሆነ እንትን ቀይረል። ኦኬ አሁን መጣ። ይታያል? አዎ ይታየኛል። ቆይ እንትኑን ቻት ላይ ልላክልሽ። ግን ላይቱ ላይኖርሽ ይችላል አይደል? ላይቱ የለኝም፣ ግን ስቲል ቴብሎቹ አሉ ይመስለኛል። ይኖራሉ ይመስለኛል። ለነገሩ ራሱ ፕሮዳክቱን እስቲ ፕሮዳክሽን ዶት ፕሮዳክት ናቸው። ሴልስ ኦርደር ዲቴይል ጋር ነው የምትጠቀሚው። ሴልስ ኦርደር ዲቴይል አለ። ፕሮዳክቱን ከፕሮዳክሽን
እሱን ከሱ ውሰጂው። ፕሮዳክት አይዲ ሊስት ፕራይሱን ዝም ብዬ ነው። አሪፍ። እስኪ ይበቃናል። እሺ ዌር ብዬ የኦርደር ቴብል ሴልስ ላይ ሂጂና ዲቴል ላይ ሴልስ ኦርደር ዲቴልስ ነው ሰጪው። እስኪ እኔ ላይ ጥሌው ፕሮዳክት አይዲ የለውም አይደለ? ፕሮዳክት አይዲ ሁለቱም ላይ አለ። ስለዚህ ፕሮዳክት አይዲ ኤን ብዬ እንደዚህ ግን እሺ በይ እስኪ ኤክስኪዩት አድርጊው። ምን መሰለሽ እዚህ ላይ የሳትሽው እሱ ላይ ፕሮዳክት አይዲ ነው መጠቀም ያለብሽ። ምክንያቱም ያኛው ፕሮዳክት አይዲ ስለሆነ የተጠቀምሽ ነው ማች እያደረገ ያለው። እሱን ነው እዚህ ላይ መሆን ያለበት። በጣም ጥሩ። ስለዚህ እነዚህ ፕሮዳክቶች ናቸው ኦርደር የሆኑት ማለት ነው። አዎ። ስለዚህ እንዴት ነው ያገኘሽው? ፕሮዳክት ይሄ ሴልስ ኦርደር ዲቴል ውስጥ የሆነ ፕሮዳክት አይዲ አለ ማለት ያ ፕሮዳክት ኦርደር ተደርጓል ማለት ነው አይደል? ስለዚህ ኢን የምትለዋ መኖርን ነው የምታሳይ። ከዛ ውስጥ ከሴልስ ኦርደር ዲቴል ውስጥ ፕሮዳክት አይዲዎችን ታወጫለሽ። ስለዚህ እዚህ ያሉ ፕሮዳክቶች ሁሉ ላይሸጡ ይችላል አይደል? ያልተሸጡት ኢን ውስጥ አታገኛቸውም። ስለዚህ እነሱን ፊልተር አውት ያደርጋቸዋል ማለት ነው። በጆይን ይቀላል ብዬ አስባለሁ ይሄኛው እንደውም ማለት በጆይን ይቀላል ብዬ አስባለሁ ይሄኛው ፓርት። እስቲ አሁን ይሄን በጆይን ስሪ እስኪ። ይሄ እንዳለ ሆኖ እንዳለው ዘጁና ሁለት 66 ነው የመጣው። እስቲ ይሄ ኦኬ
ይሄ እንዳውም የቅድሙ ኤግዛምፕል ማለት ነው። አዎ ዱፕሊኬቱን ያመጣ አዎ ዲስቲንክት ነው ያልሽኝ። አዎ ዲስቲንክት ማለት አለብሽ። ያ ግን አሁን ምን ይመክራሉ መሰለሽ? አሁን የምናወጣቸው ፊልዶች ሁሉም ከአንድ ቴብል የሚወጡ ናቸው አይደል? ሁሉም ከፕሮዳክት የሚወጡ ናቸው። እነዚህ አይደል? እንደዛ በሚሆን ሰዓት ጆይን ከመጠቀም ሰብ ኩዌሪን መጠቀም የተመረጠ ነው ይላሉ። ለምንድን ነው መሰለሽ? አንደኛ ነገር አሁን ይሄ ጆይን ስታረጊ ብዙ ጊዜ እሱን ከሱ ኮለሞችን ለማውጣት ነው ጆይን የምንጠቀም ብዙ ጊዜ አይደለ? እና ከዛም የሆኑ ኮለሞች እንዲኖሩ የሆነ ብቻ በውስጣችን ከሁለቱም ቴብል ነገር ግን ይሄ ከአንዱ ብቻ ነው የምናወጣው። ከአንዱ ብቻ የምናወጣ ሲሆን አንደኛ ዲስቲንክት ማለት ይጠበቅብሻል። ዲስቲንክትን ልትረሺ ትችያለሽ። እና በዚህ ጊዜ ሰብ ኩዌሪን መጠቀም የተሻለ ነው የሚለው አሉ። እና ግን ከሁለቱም ቴብሎች የምታወጪ ከሆነ ጆይንን ትጠቀሚያለሽ። ያኔ ያው ዲስቲንክት ማለት አይጠበቅብሽም። ምክንያቱም ሁለቱም ላይ ያለን ነገር ስለምታወጪ የግድ ያው ሁሉም ነገር ይወጣል እና አጠቃላይ ከሁሉ ሲታይ ዱፕሊኬትም አይሆንም ከሁለቱ ቴብል የተገናኘ ዴታ ስለሆነ። አሁን ዱፕሊኬት የሚሆንብን ከአንድ ቴብል ላይ ብቻ ያሉ ኮለሞችን ስለምናወጣ ነው ዱፕሊኬት የሚገጥመን እና በዛን ሰዓት ጆይን ከመጠቀም ይልቅ ሰብ ኩዌሪን ተጠቀሚ። አሁን ስለ ፕሮዳክት ብቻ ከሆነ ሰብ ኩዌሪ ላይ አድርጊውና ሌላኛውን ማለት ነው። ከዛ በሰብ ኩዌሪ መጠቀም። ከሁለቱም የሚወጣ ከሆነ በጆይን መጠቀም። ያው ለእንትኑ ግን ብዙም ያን ያክል ፐርፎርማንስ ላይ ያን ያክል ብዙ ልዩነት ላይኖረው ይችል ይሆናል፣ ግን እንደዚህ መሆኑ የተሻለ ነው የሚለው አለ። ዲስቲንክት እንዳውም ፐርፎርማንስ ላይ ጥሩ አይደለም ሲሉ የሰማው መሰለኝ አይደል? እንጃ ብዙ ፐርፎርማንስ ላይ ብዙም አልሰራሁም እና እርግጠኛ አይደለሁም እሱ Files that have been ordered files that have not been ordered. አሁን ደግሞ ይችኛዋን ሞክሪ። ኔጌቲቭም ማለት ነው። ስለዚህ ናት ኢን ይሄንን ራሱ ሆኖ በቃ ናት ኢን ነው የምታደርጊው። በዚህ መልኩ እንትን ታደርጊዋለሽ። አንድ ነገር እዚህ ላይ ግን መጠንቀቅ ያለብሽ ናት ኢንን ብዙ ጊዜ ተጠቅመሽ ታውቂያለሽ? እና ይሄኛው ሰብ ኩዌሪሽ የሆነ ናል ቫልዩ ካለው አንድ ናል ሬከርድ አሁን ይሄ አንድ ካለም ነው እያወጣን ያለን አንድ ናል ነገር ካለ ሙሉ በሙሉ ናል ያደርግብናል እና ያኔ ምን ማድረግ ይጠበቅብሻል መሰለሽ? ፊልተር ማድረግ ወይ ኢዝናል አርገሽ ፕሮዳክት አይዲው ላይ ኢዝናል የምትል ፋንክሽን አለች አይደል? ኢዝናል ብለሽ የሆነ ቫልዩ መስጠት የሆነ ዳሚ ቫልዩ ለምሳሌ ኢዝናል ኦፍ ፕሮዳክት አይዲ
ካማ አድርገሽ ወይ ለምሳሌ ላይሰጥ የሚችል ፕሮዳክት አይዲ እሱኛው ላይ ሳይሆን ሰብኩዌሪው ላይ ነው። እሱ አውተር ኩዌሪ ወይም ሜን ኩዌሪ እሱ ላይ ኢዝ ናው እና የሆነ ላይሰጥ የሚችል ወይ ኔጌቲቭ አይዲ መስጠት ወይ ኔጌቲቭ 1 ወይ ምናምን በቃ እንደዚህ ስታደርጊው ምናልባት ናል ካለ ኔጌቲቭ 1 ያደርገዋል እና ናል ኔጌት ስለሚያደርግብን እንደዚህ አይነት ችግሮችን ለመቅረፍ ይሄን ተጠቀሚያለሽ። ወይ ደግሞ ምን ማድረግ ትችያለሽ? ዌር ክሎዝ ላይ እዛው ሰብኩዌሪ ውስጥ ዌር ፕሮዳክት አይዲ ኢዝ ናት ነው ሌላ አማራጭ ግን እንትን ውስጥ መሆን አለብሽ። ፓሬንተሲሱ ከዛ ወጥተሻል እና እዚህ ናት ኢን ስትጠቀሚ ይችኛዋን ነገር እንድታስታውሽ ይፈልጋል። ከሁለት አንዱ ነው ያው የምትጠቀሚ ወይ ኢዝ ናው ከላይ ያለውን ትጠቀሚያለሽ ወይ ደግሞ ዌር ክሎዝን ትጠቀሚያለሽ። ይቺ ነገር የሆነ ጠቃሚ ትሆናለች ብዬ ነው ያገኘኋት። ናት አንዳንድ ነገሮች እንትን ሳደርግ ማለት መቼ ዌር ሃቪንግ እና ሰብኩዌሪን መጠቀም እንዳለብን የምትገልጽ ነገር ናት እና ይሄ ሊተራል አጌንስት ኮለም ፊልተር የምታደርጊ ከሆነ ይላል። ሊተራል ማለት የሆነ ወይ ስትሪንግ ይሆናል ወይ ነምበር ምናምን ማለት ነው አይደል? ሊተራል ማለት እነዛ ናቸው። የሆነ ቫልዩ ማለት ነው ሊተራል ማለት እሱን ከሆነ ኮለም ጋር ያ ማለት 1 2 3 እኩል ይሆናል ኔም ወይም ኔም እኩል ይሆናል አበበ ወይም ኔም እኩል ይሆናል ሀና ይሄ አሁን ሊተራል አጌንስት ኮለም ኦር ኮለም አጌንስት ኮለም ይሄ ማለት ኔም ኢዝ ኢኳል ቱ ኔም ወይ ኤ ዳት ኔም ኢዝ ኢኳል ቱ ቢ ዳት ኔም አይነት ነገር ከሆነ እንዲህ አይነት ነገሮች ሲሆኑ ኮለም አጌንስት ኮለም ወይም ሊተራል አጌንስት ኮለም ሲሆን ዌር ክሎዝ መጠቀም ይላል። አግሪጌት አጌንስት ሊተራል ምናልባት የምታውቂያቸው ከሆነ ንገሪኝ እንዛላችኋለሁ። አላውቃቸው እና አግሪጌትን ከሊተራል ጋር የምናወዳደር ከሆነ ለምሳሌ ማክስ ኦፍ ለምሳሌ ሴል ወይም ማክስ ኦፍ ሊስት ፕራይስ is equal to 100 ለምሳሌ ብንል ወይም greater than 100 ብንል ያውን አግሪጌት አጌንስት ሊተራል ወይንም ደግሞ አግሪጌትን እና አግሪጌትን እናወዳደር ከሆነ በእነዚህ ሲቹዌሽኖች ላይ ሃቪንግ ክሎዝ እንጠቀማለን ይላል። ባጭሩ ምንድነው አግሪጌት ነገር ካለበት አንደኛው ላይ ማለት ነው ወይም ሁለቱም ላይ አንድም ላይ ካለ ሃቪንግ ክሎዝ ላይ ነው የምንጠቀመው። ሶስተኛው ደግሞ ቴስቲንግ ኤ ኮለም አጌንስት አግሪጌት አሁን እዚህ አይተሽ ከሆነ አግሪጌት ከአግሪጌት ነው አግሪጌት ከሊተራል ጋር እነዚህ ደግሞ ኮለም ከኮለም ኮለም ወይ ከሊተራል ኮለም ከአግሪጌት ጋር ሲሆን ሰብኩዌሪ ነው የምንጠቀመው ዌር ክሎዙ ላይ ሰብኩዌሪ ነው የምንጠቀመው ይላል እና ይችኛዋን ያዥልኝ። እንግዲህ በተረፈ የዛሬ ትምህርታችን ይሄን ይመስላል። ቆንጆ ነው። እሺ ጥያቄ የምትጠይቂው ነገር ካለ እድል ልስጥሽ ከመጨረሳችን በፊት። አሁን የምትልክልኝን ወይም እንትን ስሰራ ጥያቄ ካለኝ በኔክስት ሴሽኖችን ጥሩ